ማኒ ለዋለው አይሾ ስፒድ የምትል ሰው ስነ ስርዓት ያዙ የትልቅ እድል ነው ለኛ እናሳይ አገራችን አዲስ አበባ እናሳይ ሲሪየስሊ ሁላችንም ነው የምላችሁ በተቻለን አቅም የባህል ልብስ አርጋ ውጣ የባህል ልብስ ያርጋችሁ ውጡ እስኪ ቻሌንጅ ላስጀምር እንዴ ያ ነገር ሲመጣ የባህል ልብስ አርገን እንውጣ እንዴ ሁላችንም ብናረግስ ጋይስ ምን ታስባላችሁ እስኪ ኮሜንት ላይ ጻፉልኝ የባህል ልብስ አርገን ብንወጣ ሁላችንም ዝም የየራሳችን የባህል ልብስ ቀይ ፈለግነው አቤት ይደነግጥ ነበር እናርግ እንዴ እንደዛ እናስጀምረው እንዴ ምንድነው ነገሩ ምን ታስባላችሁ እስኪ በቃ በክብር ማለት በቃ በፍቅር ይሁን በቃ የሚገርም ዘፈን ተከፍቶልን ቆጢ በቃ ይሁን ደስ የሚል በቃ ፍቅር እናሳይ እስኪ በእናታችሁ እስኪ ምን ታስባላችሁ እስኪ በእናታችሁ እንደውም በቃ የኢትዮጵያ ቱሪዝም ይሄ ዲስከስ መደረግ አለበት ብዬ አስባለሁ መጀመሪያ አፕሩቫል እናገኝ ጋይስ ፍቃድ ካገኘን በኋላ ስነ ስርዓት በተወላበት መንገድ ተማክረን በቃ ይሄ ነገር ብናደርገው ደስ ይለኛል በቃ አዳዲስ የተሰሩ በጣም ትላልቅ ነገሮች አሉ አዲስ አበባ ውስጥ ማየት ያለበት ብዬ ማስበው አይሾ ስፒድ እንግዲህ እንደምታውቁት 24 ሰዓት ብቻ ነው ወደዚህ እየመጣ ያለውና በቃ እናሳይ እስኪ በቃ ሾው አፕ እናርግ እስኪ በእናታችሁ ሾው አፕ በኃይለኛው ማርያምን ፍላወር ይዘህ የምትመጣ ፍላወርህን ይዘህ ትመጣለህ ትበትነዋለህ ፍላወሩን በቃ በፍቅር ፈንዲሻ ይዘህ የምትመጣ ፈንዲሻው እልል እየተባለ በቃ በቀውጢ በቃ የሀበሻን ልጁ አዎ በቃ ቄጤማ ይዘህ መጥተህ ለራሱ ቄጤማ ታረጋለህ ለምን መሰላችሁ ሪስፔክት በቃ ሪስፔክት ታሳያለ ኢንተርናሽናል የሆኑ ሰዎች ቢመጡ ወደኛ እኛ በቃ ፉሊ ዌልካም እንደምናረጋቸውና ፍቅራችን ማየት አለባቸው ይህ ደግሞ እኛን ራሳችንን ያስተምረናል የበለጠ ያስተምረናል ፍቅር እንድንማር ያደርገናል ለሌላ ሰው ፍቅር ማሳየት ስንችል ለራሳችንም ፍቅር እናሳያለን ሲሪየስሊ እንማር እስኪ እናርገው እንዴ ጋይስ ተነስ እስኪ ያዶናይ ፋሚሊ የባህል ልብስ አርገን ፍቅር እናሳይ ወይ ዌልካም እናርግ አይሾ ስፒድ ሲመጣ ዓለም ሙሉ ነው ያያለው ይህ ልጅ ትልቅ የሆነ ኢንፍሉዌንስ አለው ትልቅ የሆነ ተጽዕኖ አለው ስለዚህ እንጠቀምበት የተጽዕኖና ወደ ጥሩ ነገር እንቀይረው ምን ታስባላችሁ መጀመሪያ እስኪ ከቱሪዝም ፍቃድ ብናገኝ ደስ ይለኛል ስልክ ልደዋውል እድሉ ማገኝ ከሆነ በጣም ደስ ይለኛል አይሾ ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው ጋይስ እኔ በጣም ተዘጋጅቻለሁ እናንተስ ተዘጋጅታችኋል ወይ አዲስ ቻሌንጅ ደግሞ ልናስጀምር ነው እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል አብረን እኔ ብቻዬን የምወጣው ነገር የለም እናንተ ከሌላችሁ እኔ ምንም እንደሆንኩኝ አቋዋለሁ እግዚአብሔር ነው የምላችሁ ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው ዝግጁ ናችሁ ወይ ይህ ቻሌንጅ እንግዲህ ምንድነው አይሾ ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል የጊፋታ ልብስ የኢሬቻ ልብስ የጥምቀት ልብስ የአሸንዳ ልብስ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ ከዛ እነዚህ ነገሮችን ማወቅ አለባችሁ ወደ አይሾ ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ which is እንዲሰማችሁ አትጠብቁ አንድ ሰው ነው በጣም ብዙ ሰዎች ይከቡታል መስማት አይችልም ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ ስማይል ማድረግ መሳቅ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ ተአምር እንስራ ታይቶ የማይታወቅ አይሾ እኔ አላማዬ አይሾ ስፒድ ማስለቀስ ነው በፍቅር ማስለቀስ ነው አይሾ ስፒድን ይህ ደግሞ ማድረግ እንችላለን ብዬ አስባለሁ ትላልቅ አሪፍ ቦታዎች እንወስደዋለን አዲስ አበባ ያለችበት ደረጃም እናሳያለን በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይስ አይሾ ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም ትልቅ የሆነ ተጽዕኖ ያለው ሰው ነው ኢትዮጵያን በጣም መቀየር ይችላል እንዴት ነው የሚቀይረው አይን ውስጥ እንገባለን አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ እዚህ ኮሜንት ላይ ወይም እንድትጽፉ ፈልጋለሁ ሲሪየስሊ እኔ ዳንሰኛ ነኝ የአማርኛ ዳንስ እችላለሁ የወላይትኛ ዳንስ እችላለሁ ግሩፕ አለኝ የምትሉ ሰዎችም እንድትጽፉ ፈልጋለሁኝ ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ ይዛችሁ ኑ እድላችሁን ሞክሩ ችግር የለውም የባህል ምግባችሁን ይዛችሁ ኑ ቲሸርታችሁን አድርጉ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው እናቀርበው
ቀውጢ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑና በትኑት። የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው ይህ ነገር ማለት ነው። መደባደብ አያስፈልግም። እውነቴን ነው። መገፋፋት አያስፈልግም። ኦልራይት ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ። ዝግጁ ከሆናችሁ አንድ ብላችሁ ጻፉ። እየጠበቅኳችሁ ነው። አብረን ቀውጢ እናድርገው እስኪ በእናታችሁ። ትልቅ ነገር ነው ይሄ።